የተረት ተረት ቻናል ቤተሰቦች እንደምን አላችሁ? ዛሬ ገበሬውና ነብሩ የተሰኘ አንድ ቆንጆ ተረት ይዤላችሁ ቀርቤያለሁ። በጥሞና አዳምጡኝ። በአንድ ወቅት በኮንሶ መንደር የሚኖር አንድ ገበሬ ነበር። ይህ ገበሬ ሁል ጊዜ ጠዋትና ማታ ወይፈኑን ጠምዶ ያርስ ነበር። አንድ ቀን ጠዋት ገበሬው ወይፈኑን ጠምዶ ሲያርስ ከሩቅ የተመለከተው አያ ነብሮ ትልቁ እንስሳ ለትንሹ ሰው ለተባለ ፍጡር ሰጥለጥ ብሎ ሲታዘዝ ተመለከተና በጣም ተደነቀ። እናም ስለ ሁለቱ ፍጡራን ግንኙነት ለማወቅ በመፈለግ የገበሬው ለምሳ ወደ ሾላ ዛፍ ስር መሄድን ጠብቆ ነብሮ ነቃፊው ወደ ወይፈኑ ቀረብ ብሎ አንተ በጣም ትልቅና ጠንካራ ነህ፣ ለምንድነው ከአንተ ያነሰ ፍጡር ሁሉ ጊዜ አድርግ የሚልህን ሁሉ የምትሰራው ሲል ጠየቀው። አረ አለ ወይፈኑ፣ አረ ሰው እኮ በጣም ብልህና አዋቂ ነው። እንዴት አዋቂና ብልህ እንደሆነ ልትነግረኝ ትችላለህ አለው ነብሮ። ወይፈኑም ይህንን ልነግርህ አልችልም፣ ነገር ግን እርሱን ልትጠይቀው ትችላለህ አለው። በቀጣዩ ቀን ነብሮ ነቃፊው ሰውየውን እንዲህ ሲል ጠየቀው። አንተ ሰው ብልህ ነህ ይባላል፣ ይህን ብልህነትን ልታሳየኝ ትችላለህ ብሎ ጠየቀው። ሰውየው አዎን እችላለሁ፣ ነገር ግን አሁን ቤት አስቀምጬው ነው የመጣሁት ሲል መለሰለት። ሄደህ ልታመጣው አትችልም ብሎ ጠየቀው። አያ ነብሮ ማምጣት እችላለሁ፣ ነገር ግን እኔ ወደ ቤት ስሄድ አንተ ወይፈኔን ልትበላብኝ ትችላለህ ብዬ ፈራው። ስለዚህ ከዚህ ዛፍ ጋር አስሬህ ብሄድ ቅር ይልሃል አለው። ነብሮ ቅር አይለኝም አለ ለማየት ቸኩሎ። ገበሬው ነብሩን ከዛፍ ጋር ጥፍንግ አድርጎ ካሰረው በኋላ ወደ ቤት መሄዱን ትቶ ልምጭ በማንሳት ይገርፈው ጀመር። ነብሮ ገርፎ ሲያበቃው አሁንስ ስለ ዕውቀቴና ብልህነቴ ማየት ሳያስፈልግ ተረዳህ አይደል ሲል ጠየቀው። አሁን ተረድቻለሁ፣ በቃ ልቀቀኝ ሲል ተማጸነው። ገበሬው ደህና አድርጎ በድጋሚ ከገረፈው በኋላ ፈቶ ለቀቀው ይባላል። ልጆች በዚህ ተረት ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። ሌላ ጊዜ ቆንጆ ተረት ደግሞ ይዤላችሁ እስክመጣ መልካም ጊዜ ይሁንላችሁ። ቻው።